እኔ የምመክራችሁ ነገር ቢኖር ማለት ነው እመቤቴ ምንም ቢሆን ምን ታድራላችሁ ሰው እንደኖረ፣ ግን መጠለያ ነገር ብቻ ለራሳችሁ አበጁ። መጠለያ ማርያምን፣ ሌላ ምንም አይደለም። መጠለያ ብቻ ስላችሁ በቤት ክራይ እንዳትኖሩ፣ በቤት ክራይ እንዳትሰቃዩ፣ ብቻ የሆነ ቤት ማርያምን ጣል አድርጉ። ቤት ብቻ ስሩ ማርያምን። ለምን ትንጥዬ ጎጆ፣ ለምን አንድ ሳሎን እና አንድ መኝታ ቤት አትሆንም? መጠለያችሁን ብቻ ጣል አድርጉ። ሌላው ትርፍ ነው ውዴ። በቀን አንዴ በልተሽን ብትኖሪ የሀገርሽ ንፋሽ ቆሎሽንም በልተሽ ትኖሪያለሽ። ችግር የለም። የምሬ ነው። ቆሏችሁን በልታችሁ ትኖራላችሁ ጽድት ብላችሁ ማለት ነው። ኑሮ ውድ ነው ምናምን ቸቸቸቸቸ ለዛ ነው በቁብ ብር እየደገሽ የምትበዩ። አረ እናቴ እነሱ እንደሚኖሩ ማንም አይኖርም። እኔ ዩናይትድ አረብ ኤሚሬት ውስጥ ሆኜ እነሱ የሚኖሩትን ላይፍ ኑሮ ያላቅ እመቤቴን ኑሮ ያላቅ። እኔ ባለትዳር ሆኜ ራሱ ቤቴ ውስጥ እንደነሱ ኑሮ ያላቅ። በጣም ነው የሚኖሩት፣ ጽድት ብለው ነው የሚኖሩት። በጣም እነሱ የሚለብሱት ልብስ እኛ አንለብስም። እነሱ የሚለብሱት ጫማ፣ እነሱ የሚለብሱት ቤታቸው ውስጥ ያለው የሶፋ አይነት፣ የወንበር አይነት፣ የቲቪ አይነት የለም ውዴ። እየኖሩ ነው። ኑሪ አንቺ ሄደሽ በሰው ሀገር ላይ አትንከራተች። እነሱ አንቺ ገብተሽ ማለት ነው ከአንቺ ላይ የሚያገኙት ነገር ስላለ እሱ እንዳይጎልባቸው ብለው ነው። ግቢ ውዴ እንጂ ያው ነው ምንም። አሁን ለምሳሌ ልንገራችሁ፣ የሆነ ሆቴል ሄዳችሁ፣ አሁን ዱባይ ላይ ራሱ የሆነ ቦታ ሄዳችሁ፣ ለምሳሌ ቲማቲም ዱባይ ላይ ስንት ብር ነው? 2 ብር ነው እንበል። ቲማቲም 2 ብር ነው እንበል። 1 ኪሎ 2 ብር በኢትዮጵያ